ህፃናትን መመገብ ማለት ምግብ እንዲመገቡ ብቻ መስጠት ማለት አይደለም። ሰላም ጤና ይስጥልኝ። ሀና ሳምሶን እባላለሁ። አያት በሚገኘው መቅረዝ የውስጥ ደዌና የህፃናት ህክምና ማዕከል የስነ ምግብ ህክምና ባለሙያ ነኝ። የህፃናት አመጋገብ ማለት የተመጣጠነ አመጋገብ ያካተተ ይሆናል። ንጽህናው የተጠበቀና የተለያዩ ምግቦችን ይዘት የያዘ አመጋገብ ማለት ነው። ህፃናት ከጨቅላ ህፃንነት ጀምሮ ወይም 6 ወር እስከሚሞላቸው ድረስ የእናት ጡት ብቻ መስጠት አስፈላጊ ነው። ይህም ደግሞ ሁሉንም የምግብ ይዘት ያሟላ ስለሆነ ከ6 ወር በኋላ ግን ተጨማሪ ምግቦችን ማካተት ይኖርብናል። እንደ አትክልት፣ ፍራፍሬ፣ የገንቢ ምግቦችን እንዲሁም ደግሞ ጥራጥሬዎችን ያካተቱ ምግቦችን፣ ፈሳሾችን፣ የተመጣጠኑ ፈሳሾችን ያካተተ ምግብ መስጠት ለአይምሯቸው እድገት፣ ለሰውነታቸው እድገት እንዲሁም ደግሞ ጤናማ ሆነው እንዲያድጉ ከምግብ እጥረት በሽታም እንዲጠበቁ ወይም ከመቀንጨር እንዲጠበቁ የሚረዳቸው ይሆናል። ይህንና ተመሳሳይ የጤና እክል በልጆች ላይ ካጋጠሙት ግንቦት 22 በሚካሄደው የህክምና ዘመቻ አያት በሚገኘው መቅረዝ የውስጥ ደዌና የህፃናት ህክምና ማዕከል እኔንና ዶክተር ወርቅዬ ጥጋቤ የህፃናት ቀዶ ጥገና ሰብ ስፔሻሊስት፣ ዶክተር ቁምላቸው ጌታሁን የህፃናት የልብ ህክምና ሰብ ስፔሻሊስት፣ ዶክተር የምስራች ደረሰ የህፃናት ህክምና ስፔሻሊስት በአንድ ላይ ያገኙናል።